ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ፣ ሰበርና ትኩስ መረጃዎች በየሰዓቱ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና ቪዲዮዎችን ላይክ በማድረግ ጀምሩ። ሰላም ውድ ተመልካቾች፣ ቻይና ከፍተኛ ባለስልጣኗን በሞት ቀጣች። ኮሜስቶ ሀገር ቻይና በሙስና ወንጀል የጠረጠረቻቸውን ባለስልጣን የሞት ፍርድ ፈርዳባቸዋለች ተብሏል። ባለስልጣኑ $325 ሚሊዮን ጉቦ በመቀበል ወንጀል ተከሰው ፍርድ ቤት የቀረቡ ሲሆን የሙስና ወንጀሉን የሰሩት ደግሞ እንደ አውሮፓውያን አቆጣጠር ከ1993 እስከ 2003 በቆዩበት 10 ዓመት የስልጣን ዘመናቸው ነው ተብሏል። የስልጣን እርከናቸው ደግሞ በአንድ ቻይና ግዛት ውስጥ የኢኮኖሚ ልማት ማስተባበሪያ ቢሮ ኃላፊ ነበሩ ነው የተባለው። ቻይና በሙስና ወንጀል ላይ ያላት ሕግ እጅግ ጥብቅና ከባድ የሚባል እስከ ሞት ድረስ የሚያስቀጣ የሕግ ድንጋጌ ያላት ሀገር እንደሆነች ይታወቃል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ከፍተኛ የህዝብ ቁጥር ያለባቸውን የዓለማችን ከተሞች ይፋ አድርገዋል። ድርጅቱ የከተሞችን ቀን አስመልክቶ ባሰራጨው መረጃ የዓለማችን ህዝብ ከግማሽ በላይ የሚኖረው በከተሞች ነው ያለ ሲሆን ይህ አሃዝ በ2050 በከተማዋ የሚኖረውን ህዝብ ወደ 70 በመቶ ያደርሰዋል ሲል ገልጿል። በዚህም ከፍተኛ የህዝብ ቁጥርን ከያዙ የዓለማችን ከተሞች ውስጥ ቀዳሚዋ የቻይናዋ ሻንጋይ ስትሆን 24 ሚሊዮን ህዝብ ደግሞ በውስጧ አጭቃ ይዛለች። የህንዷ ኒው ዴልሂ በ23 ሚሊዮን ህዝብ ሁለተኛ ስትሆን አፍሪካዊቷ የኮንጎዋ ዋና ከተማ ኪንሻሳ ደግሞ በ21 ሚሊዮን የህዝብ ቁጥር የሶስተኛነትን ደረጃ ይዛለች።